እባካችሁ መስታወቱ ይሰብራል፣ ወደ ኋላ ተጠጉ። ይህ የመድረክ መሪው ተማጽኖ ነበር። በጣም ዘግናኝ የነበረ ነገር። አትሌት ፈይሳ ለሊሳ በቀነኒ አዱኛ ሞትና በድምፃዊ አንዱዓለም ጎሳ ዙሪያ አነጋጋሪ ቃል ሰጠ። ወንድምየው የተናገረው ነገር ራሱ በቅጣት የሚያስጠይቀው ቢሆንም በነፃ እንዲለቀቅ ተደርጓል። ይሄንን ነገር አንተ ወንድምየው ግን አባገዳዎች ፊት ቀርበ እነርሱን ለማደናገር በሚመስል መልኩ በማይገባቸው የወፍ ቋንቋ ወይም ባዕድ ቋንቋ አማርኛን ለማለት ነው ማለት ልክ አይደለም። ባታጸድቀኝም ይቻለም ባንተው ስትቀጣኝ። ይሄንን በተመለከተ ለቀነኒ ፍትህ የሚጠይቁ ሰዎች አባትየውም በትናንትናው ዕለት እንደገና ወጥቶ ተናግሯል። ጽዮን ግርማ በዚህ ህይወት ላይ በነበረችበት ወቅት ላይ ጎረቤት የነበረች ከዚህ ከምትለው ሰው ጋር እነዛን አስገራሚ ታሪኮች ስትኖር የኔ ጎረቤት ነበርችና የጽዮን ጎረቤት አብረው ከልጁ ጋር በሚኖሩበት ጊዜ ጎረቤት የነበረች ሴት ያወራችውና ጽዮን ትልቅ ጥፋት አጥፍተሻል፣ እጅግ በጣም ትልቅ። ከቪዲዮዎችሽ በፊት የጨጓራ ኬዝ ያለባችሁ ባታዩት ይመከራል ብለሽ መጻፍ ነበር። ይሄንን ቪዲዮ ለጽዮን ግርማ አድርሱልኝ። ሁላችሁም አይቷችኋታል አይደለ? በ6 ወር ተጋብታ የተፋታችሁ ሂስቶሪያ አሳ ጎርጓሪያ ነው። ቀድም በጽዮን ግርማ ማለትም በዚህ ልጅ ቪዲዮ ሰርቼ ነበር። ከዛ አብዛኛው ሴት መቶ ኖርማል እንደሆነ ሊነግረኝ የሞከረ ነው። የዚህችን ልጅ ቪዲዮ እንዳይ ሰጀስት ያደረክልኝ ልጅ ማለት ነው። ነፍስ አይማርም በእውነት እሱን ቪዲዮ ካዩ በኋላ 2 ሊትር ወተት ነው የጠጣሁት። ለጽዮን ግርማ ብቻ ሳይሆን ለሁላችሁም ይሄንን እንትን ለሁላችሁም እንዲደርስ ፈልጋለሁ። ሶ 4 ወይ 5 ፖይንት አለኝ። ስለዚህ አድርሱላት። ጽዮን የደበቀችው ከዛ በኋላ ፋክት እውነት አንከቨር የሚያደርገውን ፋክት ልንገራችሁ። ተጨማሪ ነግራችሁን ፈልጉት ነገር ካለ ምናምን ነገር ኮሜንት ላይ ጻፉልኝ። ሰላም ውድ ተመልካቾቼ እንደምን አላችሁ? እንደገና በሌላ ቪዲዮ ተመልሼ መጥቻለሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁኝ እንድትቆዩ እየጋበዝኳችሁ፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይዘነጋ፣ የደወል ምልክቷንም አንድ ጊዜ ብትጫኑ ቶሎ የሚለቀቁ ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ ማለት ነው። እንግዲህ ለዛሬም 2 ወይ ደግሞ 3 ዋና ጉዳዮች ይዤላችኋለሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁኝ ከቆያችሁ የምትሰሟቸው ይሆናል። በሚያስተምረው ደግሞ ትማሩበታላችሁ። ሐሳብ መስጠት ባለባችሁ የሐሳብ መስጫ ሳጥኑ ክፍት ሆኖ ይጠብቃችኋል ማለት ነው። በመጀመሪያ ግን እንኳን ለክርስትና እምነት ተከታዮች እንኳን ለብርሃነ ልደቱ በሰላም አደረሳችሁ ማለት ወዳለሁ። ነገ እንግዲህ የገና በዓል እንደሆነ ይታወቃል። መልካም በዓል፣ የክርስትና በዓል። የክርስትና እምነት ውስጥ ላላችሁ ጌታችን ኢየሱስ ክርስቶስ ጌታችንና መድኃኒታችን ኢየሱስ ክርስቶስ የተወለደበት የመታሰቢያ በዓል ነው። በየቦታው ሆናችሁ የምታከብሩ በሀገር ውስጥም በውጭም ለምትገኙ ይህ የዓለም ብርሃን የተወለደበትን ቀን ለየት ባለ ሁኔታ በማክበር እንግዲህ የሰላም የደስታና የፍቅር በዓል እንዲሆንላችሁ እመኝላችኋለሁ። ያው ፕሮግራማችንን ለምትከታተሉ ሰዎች ይህንን መልእክት ማስተላለፍ ግዴታ ነው ማለት ነው። ባለፈው ሳምንት እንግዲህ በውጭ ሀገር የምትኖሩ ሰዎች አዲስ ዓመት ፕሮግራምን አክብራችኋል። ይህንን ደግሞ ከኛ ጋር እንድታከብሩ ጥሬን አስተላልፍላችኋለሁ። ለዛሬ ያስኩላችሁን ፕሮግራም ከመጀመራችሁ በፊት ላይክ በማድረግ እንድትጀምሩ፣ ለሌሎችም ደግሞ እንድታጋሩልኝ፣ ቤተሰብነታችሁን ደግሞ ከኔ ጋር እንድታዘልቁ ጥሬን እያስተላለፍኩኝ በቀጥታ ወደ ቪዲዮዎቹ እንገባለን ማለት ነው። መልካም ቆይታ ይሁንላችሁ። እባካችሁ መስታወቱ ይሰብራል፣ ወደ ኋላ ተጠጉ።
ይህ እንግዲህ በአርባ ምንጭ ጤና ሳይንስ ኮሌጅ የምረቃ ፕሮግራም ላይ የተፈጠረ እጅግ በጣም አስደንጋጭ የሆነ ክስተት ነው። ለብዙዎች በጣም ግራ መጋባትን የፈጠረ ብዙ ሰዎችም የተጎዱበትና ድንገተኛ የሆነ የተከሰተ ነገር ነው። ይህ የአፕስቴር ላይ ያለው መደገፊያ ግሪሉ ተሰብሮ መስታወቱ እንዳለ ሰው እንደሆነ ነገር ነው የፈሰሰው ወደታች እንደምትመለከቱት። ምንድነው ኤግዛክትሊ ሀፕን ያደረገው ነገር ሰምተን እንመለስ እስቲ። እባካችሁ መስታወቱ ይሰበራል፣ ወደ ኋላ ተጠጉ። ይህ የመድረክ መሪው ተማጽኖ ነበር። ነገር ግን ደስታው አይናቸውን የሸፈነው ተመራቂዎችና ታዳሚዎች አልሰሙትም። ውጤቱም አሰቃቂ ሆነ። ዛሬ በአርባ ምንጭ በነበረ የምረቃ ስነ ስርዓት ላይ መድረክ መሪው ደጋግሞ አስጠንቅቆ ነበር። ሆኖም ማስጠንቀቂያው መሬት አልወደቀም። ከፍታው ላይ ተሰባስበው የነበሩት ሰዎች የተደገፉት መስታወት በድንገት በዚህ መልኩ ተደርምሶ ቁልቁል ወደ መሬት ተፈጠፈጡ። በአደጋው ምክንያት በበርካታ ሰዎች ላይ ቀላልና ከባድ የአካል ጉዳት ደርሷል። እስካሁን ባለው መረጃ በአርባ ምንጭ በሚገኙ የጤና ተቋማት ከ19 በላይ የሚሆኑ ተጎጂዎች የሕክምና እርዳታ እየተሰጣቸው ይገኛል። የደስታው ቀን በአንድ አፍታ ወደ ሰቆቃ ተቀይሯል። መዘናጋት ዋጋ ያስከፍላል። እንዲህ አይነት አደጋዎች በሌሎችም ቦታዎች እንዳይደገሙ ሁላችንም ጥንቃቄ ማድረግ አለብን። ለተጎጂዎች ፈጣሪ ምህረቱን ይላክላቸው። በጣም ዘግናኝ የነበረ ነገር ቢሆንም ግን እንደ ሁኔታው እንደ ሰው አወዳደቅና እንደ ተፈጠረው አይነት አክሲደንት ብዙ ሰው እንዳልተጎዳ ለመመልከት ችለናል። በአካባቢ ያሉ ሰዎችም መረጃውን እያጋሩ ይገኛሉ። ግን ከአንድ ቀን በኋላ ከሁለት ቀን በኋላ ይመስለኛል የአንድ ሰው ህይወት ያለፈ ሳይሆን አይቀርም። እንደ ንግግራቸው ከሆነ ምናልባት ኤግዛክትሊ ትክክለኛውን መረጃ ማግኘት አልቻልኩኝም። ግን አካባቢው ላይ ከነበረ አንድ ልጅ ጉዳዩን የዘገበውን ነገር ተመልክቻለሁ። ምንድን ነበረ በሰዓቱ ሀፕን ያደረገው ነገርና የተፈጠረው አደጋ ምን ይመስላል የሚለውን ነገር ተናግሮታል። እስቲ እንስማውና እንመለስ። ዛሬ አርባ ምንጭ ጤና ሳይንስ ኮሌጅ ተማሪዎችን እያስመረቀ ይገኛል። በዛ ሰዓትም አዳራሽ ውስጥ የተወሰነ ነገር ተፈጥሮ ነበር። እሱም የተመራቂ ቤተሰቦች መደገፊያ ፈርሶ ጥቂት ሰዎች ላይ ጉዳት ደርሷል። ሰው ላይ ምንም አይነት ህይወት ጉዳት አልደረሰም። በዛ ላይም እግዚአብሔር የተመሰገነ ይሁን። አርባ ምንጭ ጤና ሳይንስ ተማሪዎች ተመራቂዎች እንኳን ደስ አላችሁ። ኮንግራ። እንግዲህ በሰዓቱ የተፈጠረውን ነገር ነው የተናገረው። ከዛ በኋላ ግን ወደ 19 የሚሆኑ ሰዎች የህክምና ማዕከሎች ውስጥ ገብተው እየታከሙ እንደነበረና ምናልባትም የአንድ ሰው ህይወት ሳያልፍ እንዳልቀረ የሚነገሩ የተወሰኑ መረጃዎችን ለመመልከት ይችላል። እንግዲህ እንደዚህ አይነት የደስታ ማለት ይሄ ከባድ የሆኑ ኢሞሽን የሚፈልጉ ቦታዎች ላይ ጥንቃቄ እንደሚያስፈልግ የሚያሳይ ነው። ብዙ ሰዎች ስሜታቸውን እያዳመጡ የሚፈጠረው ነገር በትክክል ትኩረት ሰጥተው የማይመለከቱበት አይነት ሁኔታ ይፈጠርና የሰዎች ህይወት በቀላሉ የሚቀጠፍበት እጅግ በጣም በርካታ የሚባል አደጋ የሚደርስበትና ባለማስተዋል ምክንያት የሚፈጠሩ ነገሮች ዋጋ እንደሚያስከፍሉ የተገነዘብንበት አንድ ነገር ነው። ስለዚህ እንደዚህ አይነት ነገሮች ላይ ጥንቃቄ ማድረግ እንደሚያስፈልግ መማሪያ ይሆናል ማለት ነው ይሄ ነገር። እንቀጥል እስቲ ወደ ቪዲዮአችን። አትሌት ፈይሳ ለሊሳ በቀነኒ አዱኛ ሞትና በድምፃዊ አንዱዓለም ጎሳ ዙሪያ አነጋጋሪ ቃል ሰጠም። ፍትህ ለቀነኒ የሚሉ ዜጎችን ጎጃም ሄዳችሁ አውሩ ሲል ለማግለል ሞክረዋል። ዝርዝሩን በአጭሩ ላቅርብላችሁ። ታዋቂው አትሌት ፈይሳ ለሊሳ የሞዴል ቀነኒ አዱኛን ህልፈት ተከትሎ በእጮኛዋ ድምፃዊ አንዱዓለም ጎሳ ላይ የቀረበ ያለውን ክስና ሂደቱን በተመለከተ ጠንካራ ትችትና ማስጠንቀቂያ አዘል መልእክት አስተላልፈዋል። አትሌቱ በማህበራዊ ትስስር ገጹ ባሰፈረው ጽሑፍ የአንዱዓለም እጮኛ የነበረችው የሞዴል ቀነኒ ቤተሰቦችን የወከለው ወንድሟ ሊበን አዱኛ ባሰራጨው ቪዲዮ ለአባገዳዎች ጉዳዩን ሲያስረዳ የተጠቀመበትን የአማርኛ ቋንቋና መንገድ አጥብቆ ተችቷል። ፈይሳ ለሊሳ በመልእክቱ አንዱዓለም በአፋን ኦሮሞ እውነቱን ተናግሮ የራሱንና የእጮኛውን እውነት ነግሮናል። አንተ ወንድምየው ግን አባገዳዎች ፊት ቀርበ እነርሱን ለማደናገር በሚመስል መልኩ በማይገባቸው የወፍ ቋንቋ ወይም ባዕድ ቋንቋ አማርኛን ለማለት ነው መናገር ተገቢ አይደለም ሲል ኮንኗል። አትሌቱ አክሎም ጉዳዩ ወደ ሽምግልናና አባገዳዎች ከሄደም የኦሮሞን ባህል በጠበቀ መልኩ በኩሽ ቋንቋ መነጋገር ሲገባ ሆን ተብሎ በሌላ ቋንቋ መናገር እውነትን ለመደበቅ እንደተደረገ ሴራ
ቆጥሮታል። በጉዳዩ ላይ ቀጥተኛ ምክሩን የለገሰው አትሌት ፈይሳ በኦሮሞ ባህል ደም የሚመልስልን ወይም የሚከፍልልን ያጣን ህዝቦች አይደለንም በማለት አንዱዓለም እጮኛውን ገድሎ ከሆነ በኦሮሞ የጉማም ወይም የደም ካሳ ስርዓት መሰረት እንዲዳኝ፣ ነገር ግን ካልገደለ በግድ የራሱን ወንጀለኛ አድርጎ እጁን እንዳይሰጥ መክሯል። አንዱዓለም እውነትን ተናገር፣ ገድለ ከሆነ በባህሉ መሰረት ጉማ ክፈል፣ ካልገደልክና እጅ ንጹህ ከሆነ ግን እምቢበል፣ በግድ ወደ ጉማ ስርዓት ራስን አታስገባ ሲል አትሌቱ ለአንዱዓለም መልእክቱን አስተላልፏል። ክስ የሚያቀርቡ አካላትንም ቢሆን አንዱዓለም ስለመግደሉ በእርግጠኝነት የምታውቁና የያዛችሁት ማስረጃ ካለ አምጡ፣ ማስረጃ ከሌላችሁ ግን በማናውቀው ቋንቋ አትለፍልፉም፣ ጎጃም ሄዳችሁ ማውራት ትችላላችሁ ሲል ገልጿል። በመጨረሻም አትሌቱ የህብረተሰቡን አቋም በተመለከተ ሲናገር አንዱዓለም በህይወት ባይኖር ኖሮ ስለ ሟች እጮኛው ቀነኒ ያልሆነውን ሁሉ ትቀበጣጥሩ ነበር። እናንተ እንደ ነፋስ ናችሁ፣ ንፋስ ወደ ፈለገው እንደሚነፍስሉ እናንተም አቋማችሁ አይታወቅም ሲል ትችቱን ሰንዝሯል። እንግዲህ ከዚህ ቪዲዮ በኋላ በጣም በርካታ ሰዎች ከዚህ ንግግር በኋላ በርካታ ሰዎች ቪዲዮ እየሰሩ ጉዳዩን እየተቀባበሉበት ይገኛሉ። በወንድምየው ወጥቶ መናገር ጉዳይ ላይ በጣም በርካታ የሚባሉ ሰዎች አስተያየት እየሰነዘሩ ነው ያሉት። ልጁም ጥበቃ ሊደረግለት ይገባል። የተናገረው መረጃ ቀላል የሚባል አይደለም። በዚህ መረጃ ላይ አደጋ እንዳይገጥመው ጥበቃ እንዲደረግለት እየጮህን ያለ ነው። አሁንም ጥበቃ አድርጉለት የሚሉ ሰዎች ለቁጥር የሚታክቱ ቪዲዮዎች እየተሰሩ እየወጡ ነው የሚገኙትና ሰዎች ከአንዱዓለም ጎሳ ወጥቶ መናገር በኋላ በጣም በርካታ ቪዲዮዎችን እየሰሩ ነው የሚገኙት። ፍትህ አሁንም ለቀነኒ በገዛ አንደበቱ አምኗል ማለት በሚቻል ደረጃ የተናገረው ነገር ነው። ስለዚህ ይህን ነገር ዝም ልንል አይገባም። ሁላችንም ተረባርበን ፍትህ እንዲሰፍንላት ለዚች ረፍት ላጣች ነፍስ ልንቆምላት ይገባል። ወንድምየው የተናገረው ነገር ራሱ በቅጣት የሚያስጠይቀው ቢሆንም በነፃ እንዲለቀቅ ተደርጓል። ይህን ነገር የሚመለከተው አካል ችላ ሊለው የሚገባ ጉዳይ አይደለም። በፍጹም ዝም ልንል አይገባም የሚል የበርካታ ሰዎች አስተያየት እየተናፈሰ ነው የሚገኘው። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ብዙ ሰዎች ፍትህ ለቀነኒ የሚለውን እንቅስቃሴ እንደገና ጀምሮታል። ሁሉም በየአቅጣጫው መናገር ያለበትን ነገር እየተናገረ ነው። ከህግ አንጻር የሚሰጡ አስተያየቶች በርካታ ናቸው። እንደውም ባለፈው አንድ ቪዲዮ ሰርቼላችሁ ነበር። የሰራሁት ቪዲዮ ምንድነው የሚለው ልጁ የኔ አይደለም ነገር ግን ተቆራጭ አደርጋለሁ የሚለው ነገር እኔ አልገደልኩም ነገር ግን ጉማ ከፍላለሁ ከሚለው ጋራ ሰዎች ያገናኙት በትክክለኛ ሁኔታ ያልገደለ ሰው ጉማ በማይከፍልበት የኦሮሞ ባህልና የአባገዳ ስርዓት ውስጥ ይህንን ጥያቄ ማንሳቱ በራሱ ተጠያቂ እንዲሆን ያደርገዋል የሚሉ በጣም በርካታ ሰዎች አሉ። ስለዚህ ይህንን በተመለከተ ለቀነኒ ፍትህ የሚጠይቁ ሰዎች አባትየውም በትናንትናው ዕለት እንደገና ወጥቶ ተናግሯል። ምናልባት በሁለተኛው ቪዲዮ ላይ እሱን ይዤላችሁ ቀርባለሁ። የእናንተ አስተያየት በዚህ ጉዳይ ላይ ምን ይመስላል? በጣም ብዙ ሰዎች በሚባል ደረጃ እኔ አሁን በግሌ ያለኝ ሀሳብ ለሞተች ነፍስ ቀነኒ አዱኛ ፍትህ በትክክል መጠየቅ አለበት ብዬ አምናለሁ። ለምንድን ነው ብላችሁ ካላችሁኝ እከሌ ገሏል እከሌ አልገደለም የሚለው ጉዳይ ሳይሆን ጉዳዩ መታወቅ አለበት የሚለው ነገር ኢምፖርታንት ነው። ማን ነው የገደለው? እንዴት ነው የሞተችው? በትክክለኛ ሁኔታ ያለው ነገር ምንድነው የሚለው ነገር እስካልተረጋገጠ ድረስ ሰውም ጥያቄውን አያቆምም። የቤተሰብም እንባ እንዲሁ መፍሰስ የለበትም። የሟችም ደም መጣራቱን አያቆምም። ስለዚህ በዚህ ጉዳይ ላይ የሚመለከታቸው የህግ አካላት ተገቢውን ምርመራ አድርገው በቅርቡ እንደሚያሳውቁን ተስፋ አድርጋለሁ ማለት ነው። እንቀጥል እስቲ ወደ ቪዲዮአችን። ማለት ልክ አይደለም ባታጸድቀኝም ይቻለም ባንተው ስትቀጣኝ ፊት ለፊት መድክፉ ስወጣ ኧረ ልክ አይደለም እንዳላልከኝም ግድ የለም እኔን ብትዋሽም ሂድ በሂድ ካንተ ዋትሸሺ ከዛ በኋላ ማይማም ደወለችለትና መጥቷል ምናምን ነገር አለችው። ከዛ መጥቶ ሁለተኛ ድርሽ እንዳትልና ብሎ አስፈራርቶት ነው የሄደው ማለት ነው። እንግዲህ ይህንን ቪዲዮ በተመለከተ በጣም በርካታ ሰዎች ሲነጋገሩበት ተመልክቻለሁ። መግቢያ አካባቢም የተቆረጡ ቪዲዮዎች ለማየት ሞክረናል። እስቲ እንየውና እሱን ከዛ ወደ ሀሳባችን እንመለሳለን። ጽዮን
ትልቅ ጥፋት አጥፍተሻል። እጅግ በጣም ትልቅ። ከቪዲዮዎችሽ በፊት የጨጓራ ኬዝ ያለባችሁ ባታዩት ይመከራል ብለሽ መጻፍ ነበርብሽ። ይሄንን ቪዲዮ ለጽዮን ግርማ አድርሱልኝ። ሁላችሁም አይቷችኋታል አይደለ? በ6 ወር ተጋብታ የተፋታችሁ ሂስቶሪያ አሳ ጎርጓሪ ያለው ቅድም በጽዮን ግርማ ማለትም በዚህ ልጅ ቪዲዮ ሰርቼ ነበር። ከዛ አብዛኛው ሴት መቶ ኖርማል እንደሆነ ሊነግረኝ የሞከረ ነው ማለት ከዚህ የባሰ ነገር አሳልፈን ነው ያለ ነው። የዚህችን ልጅ ቪዲዮ እንዳይ ሰጀስት ያደረክልኝ ልጅ ማለት ነው ነፍስ አይማርም በእውነት እሱን ቪዲዮ ካዩ በኋላ 2 ሊትር ወተት ነው የጠጣሁት። ስድስተኛ ሰውየው ነኝ። ይሄ ለጽዮን ብቻ ሳይሆን ለጽዮን ግርማ ብቻ ሳይሆን ለሁላችሁም ይሄንን እንትን ለሁላችሁም እንዲደርስ ይፈልጋሉ። ሶ 4 ወይ 5 ፖይንት አለኝ። ስለዚህ አድርሱላት። ጽዮን የደበቀችው ከዛ በኋላ ፋክት እውነት አንከቨር የሚያደርገውን ፋክት ልንገራችሁ። ተጨማሪ ነግራችሁን ፈልጉት ነገር ካለ ምናምን ነገር ኮሜንት ላይ ጻፉልኝ። እንግዲህ እኔ በጣም በርካታ ሰዎች በዚህ ጉዳይ ላይ ቪዲዮ የሰሩ ሰዎች ተመልክቻለሁ። ጽዮን የደበቀችው ነገር የሚለውን ሰውዬ ትንሽ ለየት ያለ ሐሳብ ይዞ መጥቷል። አንዳንድ ሰዎች ደግሞ ጽዮን ግርማ ራሷ ጥፋተኛ ናት፣ ሰውየው ምንም አላደረገም የሚሉ ሰዎች አሉ። የሁሉንም ቪዲዮ በተመለከተ ግን አንድ ብቻውን ራሱን የቻለ ቪዲዮ ስለሚወጣው እዚህ ጋር ማምጣት አይቻልም እና ግን ምንድነው አንዳንድ ሰዎች ውሸቷን ነው ሜዳፕ ስቶሪ ነው ምናምን የሚሉ ሰዎች ሰምቻለሁ። አንዳንድ ሰዎች ደግሞ በግላቸው ከዚህ የበለጠ ታሪክም እያሳለፈን ያለ ነው። ምን እሷ የሚገርም ነገር ነው። ወንድም ሆነው ደግሞ ከሷ የከፋ ታሪክ አሳልፈናል፣ ወንድ ስለሆነን ዝም እንበል ብለን ነው እንጂ የሚሉ ሰዎች ደግሞ በተቃራኒው ሳይድ የቆሙ ሰዎች አሉ። እናንተ የግል አስተያየታችሁ ምን እንደሆነ አላውቅም። በጣም በርካታ የሚባሉ ሰዎች ግን ሙሉውን ቪዲዮ አይተውታል፣ እኔንም ጨምሮ ማለት ነው። እኔ አሁን እንደዚህ አይነት ስቶሪዎች ብዙ ጊዜ ሰምቼ አላውቅም፣ ግን ሙሉውን ቪዲዮ ሰምቼ ጨርሼዋለሁ እና የልጁን ሰከንድ ማን ስቶሪ ለመስማት በምንም ደረጃ ልናገኝ እሱ አሁን የቀረበችው የሆነ ፖድካስት ላይ ቢሆን ሰውየው ራሱን ለማንጻት ሄዶ ለመከላከል ቪዲዮ ይቀርጻል ይቀርባል ምናምን ብለን እናስባለን። አሁን በዚህ ሁኔታ ግን ወጥቶ የሚናገር አይመስለኝም እኔ እና የሷን በሰማንበት ሁኔታ ግን ትክክለኛ የናርሲሲስት ባህሪ ያለው ሰው እንደሆነ ለማሳየት የሄደችበት ርቀት ካላት ዕውቀት የተነሳ ትክክል ነው ለማለት የሚያስደፍሩ ነገሮች አሉት። ናርሲሲስት የሚባለው ነገር ራሱ ምንድነው? ብዙ ሰዎች በዚህ አቅጣጫ ላይ ያላቸው ጥያቄ የሚመለስበት አንድ ሞደው ልጅ የሰራው ቪዲዮ አለና እሱን ቪዲዮ እንመለከተዋለን። ግን ከዛ በፊት የጽዮን ጎረቤት አብረው ከልጁ ጋር በሚኖሩበት ጊዜ ጎረቤት የነበረች ሴት ያወራችውና ጽዮንም ደግሞ በትክክል የምታውቃት መሆኗን የሚያሳይ አንድ ነገር አግኝቻለሁ። እስቲ ተመልክተን እንመለስ ቪዲዮን። ምንድነው ያለችው? እንዴት ዋላችሁ? ሰላም ነው ወይ? የጽዮን ግርማን ቪዲዮ 17ቱንም ክፍል ሁላችንም አይተነዋል። ብዙ ቲክቶክ ላይ የተዘዋወረ ስላየሁት ነው። ምን ለማለት ነው የመጣሁት? ጽዮን ግርማ በዚህ ህይወት ላይ በነበረችበት ወቅት ላይ ጎረቤቴ ነበረች ከዚህ ከምትለው ሰው ጋር እነዛን አስገራሚ ታሪኮች ስትኖር የኔ ጎረቤት ነበርችና የሆነ ወቅት ላይ ጽዮን ግርማን አጣውሃትና ያ የተባለውም ሰው ከኔ ቤት ጉርብትና ለቆ ወጣና ግን ጽዮንን ስላላገኘኋትና እንደማንኛውም ሰው ቻው ስላልተባባልን ሁሌ በሐሳቤ ላይ ነበርችና የሆነ ወቅት ላይ ሶሻል ሚዲያ ላይ ያገኘኋትና ምን ሆነሽ ጠፋሽ? ምን ነው ቤት ለቀቃችሁ ወይ ሳላገኛችሁ ብዬ በመላት ሰዓት ላይ እሷ ቀድማ ከዛ ህይወት እንደወጣች የነበረውን ነገር ይሄ 17ቱም ክፍል ላይ ለህዝቡ ያጋራችው ነገር ነገረችኝና በጣም ተገርሜ ነበር። ያው ይሄ የተባለውንም ሰው በአካል አውቀው ስለነበረ የሰው ልጅ ህይወቱ ሲኖር ስንት ነገር ችሎ እንደሚኖርና ሰው ምን ይለኛል አግብቼ እየኖርኩ ነው እና አሁን አልተመቸኝም ይሄ ህይወት እንዲህ ላደርግ ነው ብሎ ለማለት ሰው ምን ይለኛል ብሎ ተረግጦ ስሜቱ ተደብቆ አቅሙ ተሸፍኖ መናገር እንዳይችል ተደርጎ የሚኖር ብዙ ሰው ቤት ውስጥ እንዳለ ጽዮን ግርማ ለኛ ትምህርት የሰጠችን ሴት ናትና ጎበዝ ልጅ ናት። የምትላቸውን የዲኮር ስራዎችም ስትሰራ
ያንዳንዱን ነገሮች ስታስተካከል አቅ ነበርና ግን በዚህ ሁሉ ነገሮች መሃል ላይ ምን ያህል ነገሮችን በሆዷ አድርጋ ምን ያህል ትዳሩን ይሄን ነገር የተሻለ ነገር ለማምጣት በይቅርታና በሆነ ነገር እያለፈች እንደኖረች ሳስበው ሰው ሁሉ ይሄ በየቦታው ምናየው ተያይዞ የሚኖረው ሰው ሁሉ በየቤቱ በጣም ብዙ ነገር ችሎ እየኖረ እንዳለ ትምህርት ናት እሷና አንድ ሰው የራሱን ፍላጎት ማራመድ እንዲችል መብቱ ተጠብቆለት በእያንዳንዱ ነገር ላይ መናገር እንዲችል አቅሙን እንዲያሳይ ህይወት ላይ የማይፈልግበት በጣም ብዙ ጉዳዮች ብዙ ህይወት ላይ አለና ጽዮንዬ በጣም ጎበዝ ሰው ነሽ። ይሄንን ነገር ለህዝብ ሁሉ አጋርተሽ የነበረብሽን ነገር ለህዝብ ሁሉ አውርተሽ ያሳለፍሻቸውን እያንዳንዱን ነገሮች የገለሽበት መንገድ በጣም ነው የተገረምኩት። በጣም እዚህ በተሻለ ደግሞ አባትሽ፣ እናትሽ፣ ቤተሰቦችሽ እንዴት ክልል እንዳደረጉሽ አግብታ ያን ሁሉ ነገሮች አስታውሳለሁ። መልስሽ ላይ የነበረውን ፎቶ ምናምን ያን ሁሉ ነገር አድርጋ ተመልሳ ወደ ቤቷ መጣች ብሎ ከማለት ከሰው አፍ ይልቅ አንቺ ልጃቸውን የጠበቁበትን መንገድ በጣም ነው ማደንቃቸውና የኔ ጀግና፣ የኔ ጎበዝ፣ የኔ ፍልቅልቅ፣ የኔ ሳቂታ በጣም ጎበዝ ሴት ነሽ። በጣም ነው ማደንቅሽ። እግዚአብሔር ከዚህ በኋላ በጥሩ ነገር በመልካም ነገር ይጎብኝሽ። በጣም ነው ማመሰግነው። ደስ ያላያችሁ ሰዎች ካላችሁ የገባችሁ እዩትላ። እንግዲህ ያው ቤተሰብ ልጁ ናት፣ ምንም ሊያደርግ አይችልም። የፈለገ ነገር ቢሆን ቤተሰቡን የመጠበቅ ኃላፊነት አለበት። የማይሆን ትዳር ውስጥ አይደለም በማንኛውም አይነት ሁኔታ ፋሚሊ ልጁን አሳልፎ አይሰጥም። ይህ ደግሞ ትክክልም ነው ብዬ አምናለሁ እኔ። ከዛ ባለፈ ግን ዛሬ ላይም እንደዚህ አይነት ሪሌሽንሺፕ ውስጥ ያሉ ሰዎች ዲሳይድ የማድረግ እድሉ ያላቸው ማግባታቸው ስህተት እንደሆነ ከሷ ሊማሩ ይገባል ብዬ አምናለሁ። ምናልባት አንዳንድ ሰዎች እንደተናገሩት እያወቀች ለምንድን ነው የገባችው የሷ ጥፋት ነው የሚሉ ሰዎች አሉ። ምናልባት በሁለተኛው ቪዲዮ ላይ በደንብ በተስተካከለ መልኩ ይዤላችሁ እመጣለሁ የሰዎቹን ስቶሪና እያወቀች ለምንድን ነው የገባችው? አሁን በሷ ምክንያት እኛ አብዛኞቻችን የጨጓራ በሽተኛ ሆነናል። እንዴት አድርገን እንደምንፈወስ ራሱ ገና አልገባንም የሚሉ ብዙ ሰዎች አሉ። ምናልባት ዛሬ ላይ በእንደዚህ አይነት ላይፍ ስታይል ውስጥ ያሉ ሰዎች ዲሲዥን ሜክ ለማድረግ እድሉ ያላቸው እስከ ማግባት ድረስ መሄዱ ላይፋቸውን ለማበላሸት ካልሆነ ምንም ርባና ያለው ነገር ነው ብዬ አላምንም እኔ በግሌና ጎበዝ ናት። የተናገረችው ነገር ጥሩ ነው። እንደውም መሸከም ከሚገባት በላይ እየተሸከመችና አንዳንዱን ነገር በዚህ ደረጃ ማድረግ አለባት ተብሎ ከሚጠበቀው በላይ ፈርዘር ስቴፕ እንደሄደች የሚያሳይ ብዙ ነገር አለውና ሰው ላይፌ ነው ብሎ ላመነው ነገር ዋጋ ይከፍላል። ያንንም ነገር እንዳደረገች አስባችሁ እሷን ብሌም ከማድረግ በመቆጠብ ምናልባት ወደፊት እንደዚህ አይነት ህይወት እንዳይገጥማችሁ ከሷ ህይወት ትምህርቱን መውሰዱ የተሻለው ላይፍ ሌሰን ነው ብዬ አምናለሁ እኔ በግሌ። ስለዚህ ምናልባት ሁለተኛው ቪዲዮአችን ላይ የምናያቸው ነገሮች ይኖራሉ። ከዛ በፊት ግን ናርሲሲስት የሚባለው ነገር ምንድነው? ቃሉስ ከምንድነው የመጣው? የእንደዚህ አይነት ሰዎች ባህሪና መገለጫ ምንድነው? በስራ ቦታችንስ ላይ እንዴት ይገለጻል? በሪሌሽንሺፕ ብቻ ሳይሆን በስራ ቦታ በተለያዩ ቦታዎች ናርሲሲስቲክ ባህሪ ያላቸው ሰዎች አሉና እነዛ ሰዎች ምን አይነት ናቸው የሚለውን ነገር በጣም የልጅ ጎበዝ ነው፣ ወደዋለሁ። በደንብ ዲቴል አድምጦ ነው የሚሰራው። አንድ ነገር ሲሰራ ሰምተነው እንመለስ። በጣም ብዙዎቻችሁ ያልተመለሰላችሁን ጥያቄ መልስ የምታገኙበትና ትክክለኛውን ነገር ፋይንድ አውት የምታደርጉበት ነው የሚሆነው። እስቲ ሰምተነው እንመለስ። ናርሲስት የሚለው ቃል የመጣው ናርሲሰስ ከተባለ በጣም ቆንጆ ከሆነ የግሪክ ወጣት ስም ነው። አንድ ቀን ናርሲስ ደክሞት ሊያርፍ ወደ አንድ ኩሬ ዳር ሄደ። ሊጠጣ ጎንበስ ሲል በውሃው ላይ የራሱን ጥላ አየ። በዚያው ቅጽበት በራሱ ውበት ተማረከ። በመጀመሪያው ጊዜ ጥላው የራሱ መሆኑን አልተረዳም ነበር። ሊያቅፎ ሲሞክር ውሃው ይናወጥና ጥላው ይጠፋል። ዝም ሲል ደግሞ ይመለሳል። ከዚያ ኩሬ ዳር ተለይቶ መሄድ አልቻለም። በኋላ በራሱ ውበት ከመመሰጥ የተነሳ ከዚያ ኩሬ አጠገብ መነሳት አቃተው። ናርሲሰስ የራሱን ጥላ እያየ እያደነቀና በፍቅሩ እየተቃጠለ ምግብና ውሃ ትቶ እዚያ ኩሬ ዳር ሞተ። በሞተበት ቦታ ላይም በጣም የሚያምር ነጭ አበባ በቀለ። ያ አበባ ዛሬም ናርሲስ ፍላወር ተብሎ ይጠራል። ናርሲስት ማለት መስተዋት ውስጥ ያለውን የራሱን ምስል ብቻ እያየ የሌላውን ሰው
ስሜትና ፍላጎት የማይታየው ሰው ማለት ነው። ናርሲስት የሚባሉ ሰዎች ራሳቸውን ከመጠን በላይ የሚወዱ፣ ለሌሎች ሰዎች ስሜት ግድ የሌላቸውና ሁልጊዜ የሌሎችን አድናቆት የሚፈልጉ ናቸው። እነዚህ ሰዎች የሚከተሉት ዋና ዋና ባህሪያት ይታዩባቸዋል። አንደኛ፣ ራስን ከፍ አድርጎ ማየት። እነዚህ ሰዎች ከማንም በላይ የተለዩ ጎበዝና ልዩ ተስጦ እንዳላቸው ያምናሉ። ምንም እንኳን ያከናወኑት ትልቅ ሥራ ባይኖርም እንደ ትልቅ ሰው እንዲታዩ ይፈልጋሉ። ሁለተኛ፣ የሌሎችን ስሜት አለመረዳት። ይህ የናርሲስት ሰዎች ዋነኛ መለያ ነው። የሚወዷቸው ሰዎች ለምን አይሆኑም? የሌላን ሰው ህመም፣ ስሜት ወይም ፍላጎት ለነሱ ግድ አይሰጣቸውም። የሰዎችን ስሜት ለመረዳት አይሞክሩም። ይልቁንም የራሳቸውን ፍላጎት ለማርካት ሲሉ ሌሎችን ሊጎዱ ይችላሉ። ሶስተኛ፣ የማያቋርጥ አድናቆትን መፈለግ። ሁልጊዜ በሰው ዘንድ መወደስና መደነቅ ይፈልጋሉ። ጎበዝነሽ የሚል ምስጋና ካላገኙ ይበሳጫሉ ወይም ዝቅ የተደረጉ ይመስላቸዋል። አራተኛ፣ ሰዎችን መጠቀሚያ ማድረግ። የፈለጉትን ነገር ለማግኘት ሰዎችን እንደ መሳሪያ ይጠቀማሉ። የሰዎችን ደካማ ጎን በማጥናት ለራሳቸው ጥቅም ያውሉታል። አምስተኛ፣ ከመጠን ያለፈ ቅናት። ሌሎች ሰዎች ሲሳካላቸው ማየት አይፈልጉም። በሰዎች ስኬት ይቀናሉ። በተቃራኒው ደግሞ ሰዎች በሙሉ በእኔ ይቀናሉ ብለው ያምናሉ ወይም ያስባሉ። ስድስተኛ፣ ሁሌም ትክክል ነኝ ማለት። ስህተታቸውን በፍጹም አያምኑም። አንድ ነገር ሲበላሽ ጥፋቱን ወደ ሌላ ሰው ማሳበብ፣ ብሌም ሺፍቲንግ ይወዳሉ። ይህ የሆነው በአንተ ምክንያት ነው በማለት ሌላውን ሰው የጥፋተኝነት ስሜት እንዲሰማው ያደርጋሉ። ሰባተኛ፣ የንግግርና የባህሪ የበላይነት። በንግግር መሃል ጣልቃ መግባት፣ የራሳቸውን ታሪክ ብቻ ማውራትና የሌሎችን ሐሳብ ማጣጣል ይቀናቸዋል። በዙሪያቸው ያሉ ሰዎች ከነሱ በታች እንደሆኑ እንዲሰማቸው ያደርጋሉ። አንድ ሰው እነዚህ ባህሪያት ስላሉት ብቻ የስነ ልቦና እክል ወይም ናርሲስት ፐርሶናል ዲስኦርደር አለበት ማለት ላይባል ይችላል። ይሁን እንጂ እነዚህን ባህሪያት በብዛት የምታዩበት ሰው ጋር መኖር ወይም መስራት ከፍተኛ የአእምሮ ጫናን ሊፈጥር ይችላልና ራቅ በሉ። ናርሲስቶች መቼ ነው ባህሪያቸው የሚገለጠው? አንደኛ፣ ሃኒሙን ጊዜ ሲያበቃ። በግንኙነት መጀመሪያ ላይ ናርሲስቶች በጣም ማራኪ፣ አሳቢና አፍቃሪ ሆነው ይቀርባሉ። እውነተኛ ባህሪያቸው የሚገለጠው እናንተ በእነሱ ቁጥጥር ስር መሆኑን ሲረዱ። ሁለተኛ፣ የእነሱን ፍላጎት እምቢ ስትሉ። ናርሲስቶች የሰዎችን ድንበር ማክበር አይወዱም። እውነተኛ ባህሪያቸው የሚገለጠው እናንተ የራሳችሁን ፍላጎት ማስቀደም ሲጀምሩ፣ አይሆንም ወይም አልችልም የሚል መልስ ስትሰጡ፣ የእነሱን ስህተት በግልጽ ስነግሯቸው፣ በዚህ ጊዜ ታላቅ ቁጣ ወይም ዝምታን እንደ ቅጣት ሊጠቀሙ ይችላሉ። ሶስተኛ፣ ትኩረት ከነሱ ወደ ሌላ ሰው ሲዞር። ናርሲስት ሰው ሁልጊዜ የክፍሉ ማዕከል መሆን ይፈልጋል። ባህሪያቸው የሚገለጠው ሌላ ሰው ሲመሰገን ሲያዩ፣ እርሶ በስራው ወይም በሌላ ነገር ስኬታማ ሲሆኑ፣ በደስታ ፋንታ ቅናት ያሳያሉ። እናንተ ከሌሎች ጓደኞቾት ወይም ቤተሰቦት ጋር ጊዜ ማሳለፍ ሲጀምሩ። አራተኛ፣ የጥቅም ግንኙነት ሲያበቃ። ከእርሶ የሚፈልጉት ነገር ገንዘብ፣ ዝና፣ አድናቆት ወይም አገልግሎት ማግኘት እንደማይችሉ ሲረዱ እውነተኛ ማንነታቸው ይወጣል። በዚህ ጊዜ ጭራሽ እንደማያውቁት ሊሆኑ ይችላሉ። ስምዎን ማጥፋት፣ እርሶን እንደ በደለኛ አድርጎ ለሰው ማውራት ይጀምራሉ። አምስት፣ በጭንቅ ወይም በውድቀት ጊዜ። አንድ ነገር እንደፈለጉት ሳይሆን ሲቀር ወይም ውድቀት ሲገጥማቸው ስሜታቸውን መቆጣጠር አይችሉም። ያኔ ውስጣቸው ያለው ንቀት፣ ንዴትና ሌላውን የመውቀስ ባህሪያቸው በግልጽ ይወጣል። ባህሪያቸው ሲገለጥ የሚያሳዩአችሁ ምልክቶች ባጭሩ ጋዝላይቲንግ፣ እርሶ ያዩትን ወይም የሰሙትን ነገር አልሆነም ብለው በመካድ በአእምሮ እንዲጠራጠሩ ማድረግ። ትራይጉሌሽን፣ በሁለታችሁ መሃል ሌላ ሶስተኛ ሰው በማስገባት እርሶን ለማስቀናት ወይም የበታችነት እንዲሰማውት ማድረግ። ዘ ሳይለንት ትሪትመንት፣ እርሶ እንዲጨነቁና ይቅርታ እንዲጠይቁ ለማድረግ ለቀናት ንግግር ማቆም። የሚገርመው ነገር ናርሲስት ሰዎች እነዚህን ባህሪያት በቤታቸው ውስጥ እንጂ በውጪ ሰው ፊት
ላያሳዩ ይችላሉ። ለውጭ ሰው በጣም ጨዋና ተወዳጅ መስለው ሊታዩ ይችላሉ። ናርሲስት የሆኑ ሰዎች ሊለወጡ ወይም ሊድኑ ይችላሉ ወይ የሚለው ጥያቄ በስነ ልቦና ባለሙያዎች ዘንድ ብዙ ክርክር የሚደረግበት ጉዳይ ነው። መልሱ አዎ፣ ግን በጣም ከባድ ነው የሚል ነው። አንድ ናርሲስት እንዲለወጥ የሚከተሉት ወሳኝ ነጥቦች መሟላት አለበት። አንደኛ፣ ለውጡ የሚጀምረው ከራሳቸው ፍላጎት ነው። ናርሲስት ሰዎች በአብዛኛው እኔ ፍጹም ነኝ፣ ችግሩ ያለው በሌሎች ሰዎች ላይ ነው ብለው ስለሚያምኑ ታካሚ ለመሆን ወይም እርዳታ ለመጠየቅ አይፈልጉም። አንድ ሰው እኔ ችግር አለብኝ፣ ሰዎችን እየጎዳሁ ነው፣ መለወጥ አለብኝ ብሎ ካላመነ በስተቀር በሌላ ሰው ግፊት ብቻ ሊለወጥ አይችልም። ሁለተኛ፣ የረጅም ጊዜ የስነ ልቦና ሕክምና። ለናርሲስቲክ ፐርሶናሊቲ ዲስኦርደር የሚሰጥ መድኃኒት የለም። ለውጡ ሊመጣ የሚችለው በንግግር ሕክምና ብቻ ነው። ይህ ዓመታትን ሊወስድ ይችላል። ሕክምናው የሚያተኩረው የሌሎችን ስሜት መረዳት እንዲለማመዱ፣ ለምን ሁል ጊዜ አድናቆትን እንደሚፈልጉ መነሻውን ማወቅ ነው። ከሰዎች ጋር ጤናማ ግንኙነት መፍጠር እንዲችሉ ማሰልጠን ነው። ሶስተኛ፣ ለውጡን አስቸጋሪ የሚያደርጉ ምክንያቶች የመከላከያ ግንብ። ድክመታቸውን ማሳየት እንደ ውርደት ስለሚቆጥሩት ለሐኪም እንኳን እውነቱን ለመናገር ይከብዳቸዋል። መሰላቸት፣ ሕክምናው ረጅም ጊዜ ስለሚወስድና ውጤቱም ቀርፋፋ ስለሆነ አቋርጠው የመውጣት ዕድላቸው ከፍተኛ ነው። የተሳሳተ ለውጥ። አንዳንድ ጊዜ ለውጥ ያመጡ መስለው ሊቀርቡ ይችላሉ። ነገር ግን ይሄ ሰዎችን ለመቆጣጠር የሚጠቀሙበት ሌላ ስልት ሊሆን ይችላል። መቼ ነው ለውጡ ሊመጣ የሚችለው? ሰውየው ትልቅ ውድቀት ሲገጥመው፣ ለምሳሌ ስራ ሲያጣ ወይም ትዳሩ ሲፈርስና ለውድቀቱ ተጠያቂው እሱ መሆኑን ሲረዳ፣ ባለሙያ ጋር ሄዶ በቁርጠኝነት ለመታከም ሲወስኑ። ከእንዲህ አይነት ሰው ጋር እየኖሩ ከሆነ ትኩረቶ እሱን በመለወጥ ላይ ሳይሆን ራስዎን በመጠበቅ ላይ እንዲሆን ይመከራል። ባውንደሪ ሴቲንግ ማበጀት ግድ ይላል። መቼም ናርሲሲስትን እንደዚህ የተረዳችሁት አይመስለኝም። በጣም በርካታ ሰዎች ያውቁታል። ቃሉ የተለመደ ሆኗል። በተለይ በጣም በቅርብ ጊዜ በጣም የተለመደ ቃል ሆኗል። እንደነዚህ አይነት ባህሪ ያላቸውን ሰዎች በዚህ አይደንቲፋይ ማድረጉ ግን በደንብ የተረዳችሁበት መንገድ ይመስለኛል። ይሄ ቪዲዮ የጽዮን ግርማ ጉዳይ እንግዲህ የበርካታ ሰዎችን ናርሲሲስት ባህሪ እንድንለይ ያስቻለና ብዙ ሰዎች ምን አይነት ካቴጎሪ ውስጥ ሊመደቡ እንደሚችሉ በስራ ቦታችሁ፣ በሪሌሽንሺፓችሁ፣ በምትኖሩበት አካባቢ ያወቃችሁበት እንደሆነ በጣም እርግጠኛ መሆን እንችላለን ማለት ነው። እንግዲህ ውድ ተመልካቾቼ ለሰዓቱ ያስኩላችሁ ቪዲዮ እነዚህን ይመስላሉ። እንደተለመደው እንግዲህ ላይክ እና ሼር ማድረጋችሁ አይዘንጋ። ሐሳብና አስተያየታችሁ በሐሳብ መስጫ ሳጥን ውስጥ ሁሉ ጊዜ በነጻነትና በጨዋነት እንዲሰፍር እፈልጋለሁ። የተለመደ ነገር እንዲሆን ማለት ነው። በሌላ ቪዲዮ ተመልሼ እስከምመጣ ድረስ አመሰግናለሁ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።